ሰላም ውድ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ በጣም ደህና ነኝ። ዛሬ ላይ ይዤላችሁ የመጣሁት የ2018 ስድስተኛ ክፍል ሂሳብ የመጀመሪያ ሴሚስተር ፈተና ላይ ከተፈተኑ ጥያቄዎች ውስጥ እያንዳንዳቸውን በየቅደም ተከተላቸው የምንሰራበትን ሂደት ነው ማለት ነው። እነዚህን ሰራን ማለት ለወደፊቱ ሀገር አቀፍ ፈተናም ቢሆን ማንኛውም ቢሰጠን ቀላልና ግልጽ በሆነ መልኩ የበለጠ እንድንሰራ የሚያግዘንን መንገድ ነው ይዤላችሁ የመጣሁት። የመጀመሪያ ፈተና ላይ ምን ይለናል? ስለ ተካፋይነት ደንብ ነው የሚያወራው። እንግዲህ ስድስተኛ ክፍል ላይ ተካፋይነት ደንብ የምንለው የተለያዩ ቁጥር አይነቶች ቢሰጡን በጣም አጭር እንዲሁም ደግሞ ሰዓትን በማይፈጅ መልኩ እንዲሁም ደግሞ የያዝናቸውን ማቴሪያል ለምሳሌ እርሳስ፣ እስክሪብቶ ወይም ወረቀት ሊሆን ይችላል በማያባክን መልኩ ቀላልና አጭር በሆነ ዘዴ የምንሰራበት መንገድ ነው የተካፋይነት ደንብ የምንለው። ከዚህ ውስጥ ደግሞ የመጀመሪያው ጥያቄ እንደምንመለከተው ምን ይላል? ለሁለት እና ለሶስት ተካፋይ የሆነው የቱ ነው ይለናል። መጀመሪያ ላይ ወደ መልሳችን ከመሄዳችን በፊት ለማስታወስ ሞክራለሁኝ። ስለ ሁለት እና ሶስት ተካፋይነት ካወቅን ሌሎችን መስራት እንችላለን ማለት ነው። ይሄን በምናይበት ጊዜ ስለ ሁለት ተካፋይነት ስናወራ አንድ ሙሉ ቁጥር ለሁለት ተካፋይ ነው የምንለው ቁጥሩ ምን መሆን አለበት ነው። ቁጥሩ የአንድ ቤቱን በመመልከት ወይም ደግሞ የራሱ የሆነ መጠሪያ ስም አለው፣ ተጋማሽ ማለት ነው። ቁጥሮች በቀሪና ያለቀሪ ለሁለት በሚካፈሉበት ጊዜ ስም አላቸው፣ ተጋማሽና የተጋማሽ ይባላሉ። ለሁለት ያለቀሪ የሚካፈሉ ከሆነ ቁጥሮቹ ወይም ደግሞ የአንድ ቤቱ ያቸው በስተቀኝ በኩል ማለት ነው 0 2 4 6 8ን ከያዘ ተጋማሽ ይባላል። እነዚህ ተጋማሽ ቁጥሮች ያለቀሪ ለሁለት ይካፈላሉ ማለት ነው። ሁለተኛው ደግሞ ለሶስት ይለናል። ለሶስት ተካፋይነት ከመጀመሪያው ለየት ያለ ነው፣ ግን ደግሞ ረጅሙን የማካፈል ዘዴ ወይም ዜድ ከመጠቀም ይልቅ በቀላል መንገድ የምናሳይበት ይሆናል ማለት ነው። በመመልከት አይተን እንዲሁ ደግሞ በመደመር። ስለዚህ ስለ ሶስት ተካፋይነት ስናወራ አንድ ሙሉ ቁጥር ለሶስት ተካፋይ ነው የሚባለው የቁጥሩ ሆሄያቶች አጠቃላይ። ይህ ማለት ሆሄያት የምንለው ቁጥሩ ባለ አንድ አሃዝ ከሆነ አይተን እናውቃለን። ባለ ሁለት አሃዝና ከዛ በላይ ከሆነ ደግሞ የቤት ዋጋቸውን እያንዳንዱን፣ ይህ ማለት የአንድ ቤት ካለ የአንድ ቤት፣ የአስር ቤት ካለ የአስር ቤት፣ የመቶ ቤት ካለ የመቶ ቤት፣ የሺ ቤት ካለ የሺ ቤት፣ እንዲሁም ደግሞ የሚቀጥል ከሆነ ችግር የለውም። አጠቃላይ ዝርዝሮቹን በሙሉ ደምረን ድምሩ ያለ ቀሪ ለሶስት የሚካፈል ከሆነ ይህ በጠቅላላ የተሰጠን ቁጥር ያለ ቀሪ ለሶስት ይካፈላል እንላለን። ወደ ጥያቄያችን ስንሄድ ለሁለትና ለሶስት ተካፋይ የሆነ የቱ ነው ይላል። ሀ ላይ ስንመጣ 156 ይለናል። 156 አሁን ስለ ሁለት ስናወራ የሁለት ተካፋይነት የአንድ ቤቱ ተጋማሽ ነው። ይህ ማለት 6 ተጋማሽ ነው። ተጋማሽ መሆኑ ብቻ ለሁለቱም ለሶስትም ያካፍለዋል አንልም፣ ለሁለት ይካፈላል። ግን ለሶስት ተካፋይ መሆኑን ለማወቅ ልክ እንዳወራ ነው እንደምራለን ማለት ነው። 1 ሲደመር 5 ሲደመር 6 እኩል ይሆናል 1 ሲደመር 5 6 ነው። 6 ሲደመር 6 ደግሞ 12 ይመጣል። ይህ ቁጥር 12 ያለ ቀሪ ለሶስት ይካፈላል ማለት ነው። ስለዚህ 156ን እናረጋግጥ ብለን ብናካፍለው ያለ ቀሪ ለስንት ይካፈላል ማለት ነው? ለሶስት ይካፈላል ማለት ነው። ስለዚህ ይህ ቁጥር ለሁለት ይካፈላል፣ እዚህም ጋር ደግሞ ለስንት ይካፈላል? ለሶስት ያለ ቀሪ ይካፈላል ማለት ነው። ስለዚህ እንደ ምርጫ አሁን 12ን ስንወስድ ያለ ቀሪ ለስንት ይካፈላል? ለሁለትም ለሶስትም ይካፈላል። ይህንን መልስ ነው ብለን እናከባለን እንይዛለን። ግን ሌሎቹን ለአጠቃላይ እውቀት እንዲሁም ደግሞ የማይካፈሉበት ወይም ደግሞ ያልሆነበት ምክንያት ምንድን ነው የሚለውን እናያለን። ለላይ ስንመጣ አሁን ይሄ ነው፣ ይሄ ነው። ለላይ ስንመጣ 255 አለን። 255 በመጀመሪያ ደረጃ ለሁለት ይካፈላል ወይ ነው። ለሁለት የሚካፈሉ ቁጥሮች ወደ ኋላ እንመለስና ምን መሆን አለባቸው? ተጋማሽ ብለናል። ግን ይሄ ስናየው የአንድ ቤቱ የምንለው በስተቀኝ በኩል ያለችው ቁጥር 5 ነች። የአንድ ቤት አለው እንደምናየው፣ የ10 ቤት አለው፣ እዚህ ጋር ደግሞ የ100 ቤት አለው። እኛ የምንመለከተው በስተቀኝ በኩል የመጀመሪያዋ የአንድ ቤት ነች።
የአንድ ቤትን ስናየው ተጋማሽ ነው አይደለም። ስለዚህ ተጋማሽ ካልሆነ ይህ ማለት ከዜሮ ይሄ የመጀመሪያው 5 ማለት ነው። ከዜሮ 2 4 6 እንዲሁም ደግሞ 8 ውጭ ስለሆነ ለማን አይካፈልም? ለሁለት መካፈል አይችልም እንላለን። አሁን ደግሞ ለሶስት እንይ። ለሶስት ስናየው እንደምራለን 2 ሲደመር 5 ሲደመር 5 5 እና 5 10። እዚህ ጋር ደግሞ ስንት አለን? 12 ነው። ይሄ ቁጥር 12 ነው። ነገር ግን 12 ለሶስት ይካፈላል። ግን ለስንት አይካፈልም? ለሁለት መካፈል አይችልም። ሁለቱንም ማሟላት ስለማይችል ለላይ የተሰጠው ምርጫ ኤክስ እናደርጋለን። መልስ መሆን አይችልም። መልሳችን አግኝተናል። ግን ለማረጋገጥ እንደጠቅላላ ማለት ነው። ሐመር ውሃ ላይ ስንመጣ ሐመር ውሃ የተሰጠን 520 ነው። 520ን ይህ ቁጥር ለሁለት እና ለሶስት ይካፈላል ወይ ስንል የመጀመሪያውን ስለ ሁለት ተካፋይነት እናያለን። እዚህ ጋር በምናይበት ጊዜ 520 የአንድ ቤቱ እንደምናየው ተጋማሽ ነው። 0 ተጋማሽ ነች። 0 ደግሞ ተጋማሽ ከሆነ ያለ ቀሪ ለስንት ይካፈላል? ለሁለት ያለ ቀሪ ይካፈላል። ራይስ እናደርጋለን። ማረጋገጥ ያለብን ለሶስት ሲካፈላል ወይ ነው። ለሶስት ይካፈላል የሚለውን ለማየት እንደምራለን። 5 ሲደመር 2 ሲደመር 0 እነዚህን ስንደምራቸው ጠቅላላ ድምራቸው ስንት ይመጣል? 7 ይመጣል። 7 ደግሞ ለስንት አይካፈልም ማለት ነው? ለሁለት። እዚህ ጋር ስንደምራቸው የሶስትን ስላየን 3 ላይ እንመጣና ያለ ቀሪ ለሶስት መካፈል አይችልም። ለስድስት ቢሆን ድምራችን በቀጥታ ይካፈል ነበር። ነገር ግን ድምራቸው 7 ነው። 7 ደግሞ ለስንት አይካፈልም ማለት ነው? ለሶስት መካፈል አይችልም። 3 ላይ እንመጣና ምን ይሆናል? ኤክስ። ለሁለት ተካፍሎ ለሶስት ቢካፈል ወይ ለሶስት ተካፍሎ ለሁለት የማይካፈል ከሆነ ይህ ቁጥር ለሁለቱም ለሶስትም ተካፈለ ማለት አንችልም። ስለዚህ አሁንም ይሄ ምንም መሆን አይችልም ማለት ነው። መልስ መሆን አይችልም። ላይ ስንመጣ 1 ሺህ ነው። 1 ሺህ ነው። 1 ሺህ በምንመለከትበት ጊዜ ይህ ቁጥር የአንድ ቤቱ 0 ነው። 0 ደግሞ ተጋማሽ ነው። ተጋማሾች ያለ ቀሪ ለሁለት መካፈል ይችላሉ። እዚህም ጋር ስናየው 0 የአንድ ቤት የ10 ቤት የ100 ቤቱ ተከታታይ 0 ነው። የአንድ ቤቱ ነው የሚፈለገው። የአንድ ቤቱ ደግሞ 0 ነው። ስለዚህ ለሁለት መካፈል ይችላል። 1 ሺህ እንመጣና ለሁለት ምን ይሆናል? መካፈል ይችላል። ለሶስት ስናይ ደግሞ 1 ሲደመር 0 ሲደመር 0 ማወቅ ያለብን 0 ማንኛውም ቁጥር ላይ ብትደመር ውጤቱን አትጨምርም ወይም ደግሞ የምትቀንሰው ነገር ልዩነት አታመጣም ማለት ነው። ድምራቸው ስንት ይመጣል? በጠቅላላ 1። ይህ ደግሞ ለሶስት መካፈል አይችልም። ስለዚህ መላይ እንሄድና ምን ይሆናል ማለት ነው? መልስ መሆን አይችልም። ምርጫ ምርጫ ሐመር ውሃና ምርጫ ለ በተለያዩ ምክንያቶች ለጥያቄያችን መልስ መሆን አይችሉም። ምርጫ ላይ ስንመጣ ደግሞ 156 ለሁለቱም ለሶስትም መካፈል ይችላል ማለት ነው። በዚህ መልኩ ማብራሪያችንን ይዘን ለቀጣይ ዝግጅት እንድንዘጋጅ ያግዘናል ማለት ነው። ወደ ቀጣይ ጥያቄ እንሄዳለን።